ምክንያቱም መጽሐፉ አንደኛ የተበረዘ መጽሐፍ ነው። ከተበረዘ መጽሐፍ ላይ ደግሞ የሆነ ነገር አለመኖሩ ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸው እዛ መጽሐፍ ላይ አለመኖሩ የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የሚያፈርስ ወይም ደግሞ እሳቸው ነብይ አይደሉም የሚያስብል አይደለም። አላሁ ሱብሓነሁ ወተዓላ ቁርአን ላይ ሲገልጽልን ምንድነው ያዕሪፉነሁ ከማ ያዕሪፉነ አብናአሁም ልክ ወንድ ልጆቻቸውን እንደሚያውቋቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያውቋቸዋል ብሎ ይነግረናል። ከዚህ እነዚህ አካላት ያውቋቸዋል። ከዛ በኋላ ደግሞ የካዱ አካላት ናቸው። ለምሳሌ ከነሱ ከአይሁድ ሊቆች ሊቅ የተባለው በሰለመ ጊዜ ምንድነው ያደረጉት? ከአንዳንድ ከዛ ሊቅነቱ አውርደው ፈትፈጠው ይሄ እኮ ተራ ግለሰብ አይነት አገላለጽ ነበር የገለጹት። ስለዚህ እነዚህ አይሁዳውያን ነብዩን ሰለላሁ ዐለይሂ ወሰለም የሚገልጹ ነገሮችን ራሱ አጣምሞ ሊያስቀምጡ ይችላሉ። አስቀምጠውማል፣ አጥፍተውማል። ብዙ ነገሮች ነብዩ ሰለላሁ ዐለይሂ ወሰለም በስም እንድትጠቀሱ ተነግሮናል እና የመሳሰሉ ነገራቶች እዛ መጽሐፍ ላይ ግን እነዚህን የመፈለግ ግዴታ የለብንም። መጽሐፋችንም አይደለም ቀደምት የነበሩ መጽሐፍት ነበሩ፣ እነሱ ተበረዙ። ዳሴት በቃ ግን የምናገኛቸው ቅሪቶች አሉ። አሁን አይምራን እንዳለው ማለት ነው። ለምሳሌ እሱ የጠቀሰልን የኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ነው። አንድ ልክፈትላችሁና ከዛ ግን ቶሎ ላቋርጥ። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ምን ይላል? ከወንድሞቻችሁ መካከል ይላል ማለትም ከእስራኤል ወንድሞች እንዳንተ ያለ ነብይ ያስነሳለሁ ቃሌንም በአፉ አድርጋለሁ ብሎ ይናገራል። አሁን ከወንድሞቻችሁ መካከል ብሎ የሚጠቅሰው ማንን ነው የሚለውን ነገር ለመረዳት ወደ ላይ ከፍ ማለት እንችላለን። ኦሪት ዘዳግም ምዕራፍ 18 ቁጥር 16 ላይ ማለት ነው። ከ15 እስከ 16 ያለው አምላክህን እግዚአብሔርን በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ ደግሞ እንዳልሰማ ይህችን ታላቅ እሳት ብለህ እንደለመንከው ሁሉ አምላክ እግዚአብሔር ይላል። እስራኤልን ነው እያናገረ ያለው። አንተ ብሎ እያናገረ ያለው እስራኤልን ነው። ለምሳሌ ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ እንጂ እስራኤላውያን ሆይ ስሙ አይነት ነገር አይደለም የሚገልጸው። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ ነው የሚገልጸው። በተመሳሳይ እዚህ ጋርም እስራኤልን ነው እንደ አንድ አድርጎ እየተናገረ ያለውና እንደለመንከው ሁሉ አምላክ እግዚአብሔር ከወንድሞችህ እንደ እኔ ያለ ነብይ ያስነሳልሃል እርሱንም ታዳምጣለህ እያለ ይናገራል። ከወንድሞችህ መካከል ለማን ነው እንደዚህ እያለ ያለው? ለእስራኤል። ስለዚህ ከእስራኤል ወንድሞች መካከል እግዚአብሔር ምን ይላል ነው ነብይ ያስነሳል። የእስራኤል ወንድሞች ደግሞ ከእስራኤል ውጭ ያሉ አረቦች እነሱን ይገልጽልናል። ወይም ደግሞ ኤሳውያንንም ሊሆን ይችላል። ከኢሳውያን ከአረቦች የተነሳ ነብይ ማን ነው ካልን አንድ የተነሱት ነብይ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ናቸው። ከዛ በኋላ ወረድ ብሎ ደግሞ እዛው ከእስራኤል እንዳልሆነ ሲገልጽልን ኦሪት ዘዳግም ምዕራፍ 34 ቁጥር 10 ላይ እንደዚህ ብሎ የሚያስቀምጠው ነገር አለ። ከዚያም በኋላ እንደ ሙሴ ያለ ነብይ በእስራኤል ምድር አልተነሳም ብሎ ያስቀምጣል። ስለዚህ እንደ ሙሴ ያለ ነብይ በእስራኤላውያን ዘንድ በእስራኤል ምድር ላይ አንድም የተነሳ የለም። ነገር ግን እንደ ሙሴ ያለ ነብይ ማን እናገኛለን? ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እናገኛቸዋለን። የተወሰኑ ብንመለከት ለምሳሌ ሙሴ ለህዝቡ የመጀመሪያ ምን የነበረ ነው ህግ የሰጣቸው ወይም ደግሞ መመሪያ ህግን 10ቱ ትእዛዛትን የሰጣቸው ሙሴ ነው። ከዛ በኋላ ያሉ ነቢያት እንዳለ እነዛን ትእዛዛት ተከትለው ነው ሲኖሩ የነበሩት። በተመሳሳይም ነብዩ ሰለላሁ ዐለይሂ ወሰለም ከመጡ በኋላ አዲስን ትእዛዝ ይዘው ነው የመጡት። የሙሴን ትእዛዝ አሻሽለው አይደለም ወይም ደግሞ ምናምን ነገር ብሎ አይደለም፣ አዲስን ትእዛዝ ይዘው መጡ። ለህዝቦቻቸውም የመጀመሪያው መሪ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም። ሙሴም በተመሳሳይ ለህዝቡ የመጀመሪያው መሪ ነበረ። እንደዚህ እያሉን ብዙ የሚያመሳስላቸው ነገራቶች ስለ ሙሴና ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መግለጽ እንችላለን። እንዳይረዝም ግን እዚህ ጋር ላቁም። እኔ የጠየቀው ልጅ ወጥቷል መሰለኝ። ጀዛከላሁ ኸይረል ጀዛ። ጥያቄ ያለው ካለ ኮሜንት ላይ አንድ ቁጥር ጻፉ። ወገኖቻችን ክርስቲያን ወገኖቻችን አንድ ነገር ልበል። እኔ አፉ እንደ ማስታወቂያም ሊሆን ይችላል። ምናልባት በትንቢት ዙሪያ በጣም ሰፋ ያለ ጥናት በአላህ ፍቃድ በጣም በቅርብ ጊዜ ማለት ነው መጽሐፍ ይኖረናል። 3 ወንድሞች አንድ ላይ የጻፉት መጽሐፍ ይኖረናል። በጣም ወሳኝ ምርጥ መጽሐፍ ኢንሻአላህ። በይዘቱ ተለቅ ያለ መጽሐፍ ነው። ጠብቁ። እሺ ቀጥሉ። አፎን እሺ አይጀዛከላ ናም በጣም ወሳኝ መጽሐፍ ነው። ኢንሻአላህ ጀማ ሲወጣ ለማንበብና ለመግዛት ሞክሩ። ያው በሁሉም ቦታ እንዲሰራጭ እናደርጋለን ኢንሻአላህ። እሺ ጥያቄ ያለው ካለ ኮሜንት ላይ ጻፉ። ሙስሊሞች ኢንሻአላህ
ጥያቄ ያለው ክርስቲያን ካለ ጻፉና ግቡና ጠይቁ። እስከዛ ግን መጨረሻ ላይ ፖስት ያደረኩት ቪዲዮ አለ። አንድ አፍታ ግቡና ሼር አድርጉት፣ ሪፖስት፣ ላይክ ምናምን የመሳሰሉት ነገሮችን አድርጓቸው። መጨረሻ የለቀኳትን አንድ ቪዲዮ ማለት ነው። እስከዛ ድረስ ትምህርቱ ያመልጣችሁ። እሺ ቀጥል እና ጥያቄ ያለው ሰው ካለ አንድ ጻፉና ግቡ። ወአለይኩም ሰላም ወራህመቱላህ። ኢምሩ እንዳሰማ ማለት ነው። እንደዛ ይቻላል። አይ ቲንክ ካልሆነ እየከበደ ነው ያለው። ሙስሊሞች አንዱ ተራሳፉ ሲባርከላሁ ገስት አይላኩ። ሙስሊሞች ገስት ባትልኩ ደስ ይለናል። በጣም እየተጨናነቀ ነው ገስቱ። ገስት ቀንሶ የላካችሁ ሰዎችም ለማውጣት ይከብዳል። ስለዚህ አትላኩ ኢንሻአላህ። እሺ ጌታ ሰላም ብያለሁ። አሉ እናመሰግናለን። እስከዛው እኔ አንድ ነገር ፖይንቶች ላንሳና ከዛ በኋላ እንቀጥላለን ማለት ነው። ዛሬ ርዕሳችንን እንደው ሴቶች ስላሉ ሴቶች ላይ እናድርገውና ሴት መጽሐፍ ቅዱስ ላይ እንዴት ናት፣ ምን አይነት ናት፣ በምን መንገድ ተገለጸች የሚለውን ነገር ሁለት ጥቅስ ብቻ ክርስቲያን ሴት አዳምጪ በደንብ መጽሐፍ ቅዱስ ስላንቺ ምን እንደሚል ማለት ነው። ከዛ ቀጥታ ወደ እስልምና ጥያቄዎች ካሉ የምናስተናግድ ይሆናል ማለት ነው። እሺ ሴት በክርስትና ምን አይነት ስብዕና አላት ስንል አንድ የመጽሐፍ ቅዱስ ጸሐፊ አለ። ጸሐፊውም መጽሐፈ ሲራክ ባልና የጻፈው የእግዚአብሔርን ቃል ተመልከቱ። እንደዚህ የሚነገር ጽፏል መጽሐፍ ቅዱስ ላይ ማለት ነው። ከልብ ብል ይገኛል። ለሴቶች አዳምጡ። ከልብ ብል ይገኛል ኃጢአትን ሁሉ ከሴት ኃጢአትን ስለዚህ ኃጢአት ተጨማሪ